ያለውን ሰው ጨበጥ አድርጉትና ኢየሱስ ይወድሃል በሉት። yes ሃሌሉያ ክብር ለአምላካችን እንሰጣለን። ሃሌሉያ መዝሙር 91 ሁላችንም መዝሙር 91 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። እግዚአብሔርን መጠጊያ ምሽጌ የምታመንበት አምላክ ይለዋለሁ። እርሱ ከአዳኝ ወጥመድ ካሰቃቂ ቸነፈር ያድነሃል። ታማኝነቱ ጋሻና መከታ ይሆንልሃል። የሌሊትን አስደንጋጭነት በቀን የሚበረውን ፍላጻ አትፈራም። በጨለማ የሚያደባ ቸነፈር በአያቦ ሴፕራዲያሳ ፍራዴጌሳ ባጠገብህ 1000 በቀኝህ 10,000 ወደ አንተ ግን በአይን ብቻ የክፎችን መቀጣት እግዚአብሔርን መሸሸጊያ ልዑልን መጠጊያ አድርገዋልና ክፉ ነገር አያገኝህም። መቅሰፍት ወደ ድንኳንህ አይገባም። በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋልና እግርህ ከድንጋይ ጋር እንዳይጋጭ በእጆቻቸው ወደ ላይ በአንበሳና በፉኝት ላይ ደቦል አንበሳና ዘንዶውን ወጥቶኛልና ስሜን አውቋልና ይጠራኛል። በመከራው ጊዜ ከእርሱ ጋር አድነዋለሁ፣ አከብረዋለሁ። ረጅምንም ዕድሜ ማዳኔንም ክብር ለኢየሱስ ይሁን። ሁላችንም ቁጭ ከማለታችን በፊት ባይብላችንን በእጆቻችን እንይዛለን። መጽሐፍ ቅዱስ ያላዛችሁ ስልካችሁ ላይ ያለውን ባይብል ክፈቱ። የእግዚአብሔር ቃል ነው በሉ። ጅማትን ቅልጥምን እስኪ ላይ ድረስ የሚወጋ በሉ። ሕይወቴን ይለውጠዋል፣ ኑሮዬን ይለውጠዋል፣ ዘመኔን ይለውጠዋል። ተነስጋሼ በግርቁም ሕይወቴን ይለውጠዋል፣ እድሜን ይለውጠዋል። ይህ የእግዚአብሔር ቃል ኃያል ነው፣ እውነት ነው፣ ብርሃን ነው፣ ታላቅ ነው። ይህ የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት ነው። የእግዚአብሔር ቃል የሚለኝ እኔ እሱ ነኝ። የእግዚአብሔር ቃል የሚያወራው እሱ የኔ ነው። እኔ እንደ እግዚአብሔር ቃል እንጂ እንደ ሕይወቴ፣ እንደ መውጣቴ፣ እንደ መውረዴ እንደዚህ ዓለም መለኪያ አይደለሁም። የቃሉ ኃይል በእኔ ላይ ያበራል። ለልፋ ጭብጨባ ለኢየሱስ ይሁን። ሃሌሉያ። እንኳን ደህና መጣ በሉት። አጠገባችሁ ያለውን ሰው እንኳን ደህና መጣ፣ እንኳን ደህና መጣ፣ እንኳን ደህና መጣ፣ እንኳን ደህና መጣ። ጌታ ኢየሱስ ክርስቶስ ድንቅ ነገር ያደርጋል። እንኳን ደህና መጣ። ደቀ መዝሙር የመልእክቴ አርዕስት ደቀ መዝሙር መንፈሳዊ ትስስር፣ ደቀ መዝሙር መንፈሳዊ ድምጽ። ደቀ መዝሙር በሉ እስቲ። አይሰማም፣ 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 አይሰማም። ድገሞት። መንፈሳዊ ትስስር፣ ደቀ መዝሙር መንፈሳዊ መመሪያ፣ መንፈሳዊ ድምጽ ይቀበላል። ደግመዋለሁ። መንፈሳዊ ትስስር የሌለው አንዳንዶች ዛሬ ብቻ ነው የመጣችሁት፣ ነገ ግን ደግማችሁ አትቀሩ። አባባሌ ያልገባችሁ የእሁድ ደንበኞች ብቻ ናቸው ዛሬ የመጡት። እሺ አጠገባችሁ ያለውን ሰው ጨበጥ አድርጉት። ደቀ መዝሙር በሉት። ድምጽ መስማት አለበት። ደቀ መዝሙር በሉት። ድምጽ የማይሰማ ከሆነ ደቀ መዝሙር አይደለም። እሺ ደቀ መዝሙር በሉት። አይሰማም።
ድምጽ ይሰማል። ድምጽ ይሰማል። በደንብ እርግጠኛ ናችሁ? አጠገባችሁ ያለው ሰው አንድ መመሪያ ሊያዛችሁ ነው። እና አጠገባችሁ ያለው ሰው አሁን ጠጋ በልልኝ ወይ ጠጋ በይልኝ ብሎ ሊጠይቃችሁ ነው። እስቲ ጠጋ በልልኝ በሉት። አጠገባችሁ ያለው ምን ይሲ ያልሰማ ሰው ካለ እንግዲህ በሉት። እስቲ እባክህ ያንተ ወንበርን ቀይረኝ በሉት። አንተ እኔ ላይ ተቀመጥ፣ እኔ አንተ ላይ ልቀመጥ በሉት። የማይታዘዝ ከሆነ ንገሩኝ። መቀየር አለበት ግድ። የሰማ ሰው የጆሮ ህመምተኛ ካለ እዚህ ጋር መጥቶ ጸልይለታል። ኦኬ። ዋው ዋው። እመኑኝ ቦታ የቀየራችሁት ስለሰማችሁ ነው። አለመስማት መንፈሳዊ እውርነት ነው። አለመግባባት ይፈጥራል። ጥሩ ኤግዛምፕል ቆሞ የሚያያችሁ ሰው ነበረ ተጠጋልኝ ስትሉት ቆሞ የሚያያችሁ ሰው ከሆነ ወይ ቋንቋው የሚሰማው ሌላ ቋንቋ ነው ማለት ነው። የማወራው ስለዚህ ነው። ደቀ መዝሙር እግዚአብሔርን ይሰማል በሉት። አጠገባችሁ ያለው ደቀ መዝሙር እግዚአብሔርን የሚሰማ ደቀ መዝሙር በሉት። በትክክለኛ ሰዓት ይንቀሳቀሳል። እግዚአብሔርን የማይሰማ ግን በሉት የዚህ ዓለም አምላክ ያንቀሳቅሰዋል። በሁለቱም ስርዓት አድምጦኝ፣ በጨለማውም ስርዓት እንቅስቃሴ እሙን ነው፣ በብርሃኑም ስርዓት እንቅስቃሴ እሙን ነው ወይም ትክክል ነው ወይም እውነት ነው። ሰይጣን የማይንቀሳቀስ የማይሰማው አገልጋይ የለው። የማይሰማው ከሆነ የመጀመሪያ የሚያደርገው ነገር ይገለዋል። ባለ ሁለት ጀበና ባለው አፍላልኝ ብሎት በድስት መጣጃ ካፈላ አናቱን የድስት መጣጃ ያደርገዋል። አማርኛው ግልጽ ነው። አርብ ቀን ቡና ፊልኝ ብሎ አርብ ቀን ቡና ካላፈላ ወይ ካላፈላች ያ ሰው በህይወት አቤት። ስለዚህ ምንም ነገር ጨለማውም ብርሃንም ምን ይፈልጋል? መስማት። ከየትኛው ወገን ናችሁ? እኛ ከአምላካችን ከብርሃናት አባት የዘላለምን ህይወት ከሚወርሱት ወገን ያንን እንወርሳለን ብለን የተቀመጥን ግን የማንሰማና የማንሰማው የማንታዘዝ ወይም ኮኔክሽን ከሌለን ስቲል ዳግም ተወልደናል እንጂ ሞተናል። ደመናዎች ሆነናል እንጂ ውሃ ግን አያንጠባጥብም። አጠገባችሁ ያለውን ሰው ዛሬ በሉት ደቀ መዝሙር ስለሆንክ በሉት ፍሬ ካጣህበት ህይወት አይሰማም። እግዚአብሔርን ካልሰማህበት ዘመን ያ ያንተ መብት አይደለምና ለቀህ ትወጣለህ። ዛሬ እግዚአብሔርን የመስማት ክልል ትገባለህ። ያው በእውነት አንድ ጥናት ተደረገ። ለምንድን ነው መጽሐፍ ቅዱሳችን ስለ መስማት ስለ መታዘዝ ስለ ጌታችን መድኃኒታችን ሊደርሺፕ ሲናገር ጌታ ኢየሱስ አብዛኛው ክርስቲያኑን የሚወክልበት ፍየል ሳይሆን በግ ነው። ደግመዋለሁ፣ በግ ነው። ለምንድን ነው በግ የሚወሰነው? ለምንድን ነው ጌታ ብዙ ጊዜ በግ የሚናገረው? ስለ በግ አማኞችን ሲናገር በግ፣ ስለ ራሱ በግ ለምንድን ነው ያለው? እና ይሄን ጥናት ማድረግ አለብን ብለው ሳይንቲስቶች በጎችና እረኞች ያሉበት ክልል ላይ በቪዲዮ በታገዘ መረጃ ባለው ሁኔታ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ቀረጻ አደረጉ። እረኝነቱን የሚመራው በጎቹን እንደኛ ሀገር በዱላ ሳይሆን በጎቹን ከፊት በመሆን
የሚመራ እረኛ ጋር ሄዱና እረኛውን ደበቁት። ቆሙና በጎቹን ምግብ አድርገው በፉጨት ጠሯቸው። እቺን ያልኳችሁን ነገር ዩቲዩብ ላይ ገብታችሁ ታዩታላችሁ። በጎቹ ምግብ ነው የቀረበላቸው፣ ግን አይበሉም። ጭራሽ ጀርባቸውን ሰጥተውታል። ተሰብስበው በአንድ ማጎሪያ ነገር ላይ የራሳቸውን እንትን ያደርጋሉ። ተጣሩ። የሚገርመው ነገር ይሄ ነው። በጎቹ የሚጠሩበትን ስም ጠርቷል። ለምሳሌ አሁን እርግብ ሲጠራ እንዲህ ነው የሚጠራው ስትሉ እርግቦች ምን ይላሉ? አይሰማኝም። በቃ ይሰማሉ፣ ይመጣሉ። ልክ እንደዚህ አይነት አጠራር ነው። አንድ አይነት አጠራር ነገራቸው። በጎቹን የምትጠሩት በዚህ ነው ብሎ ሰጣቸው። ያንን መጠሪያ ይዘው በጎቹን ጠሯቸው። በፍጹም አልመጡም። ምግብ አድርገዋል። በፍጹም ርቀ እንዳይመስላችሁ ይሄው እንደዚህ ቅርብ ቢሉ ቢያፏጩ እምቢ አላቸው። ዘይት የአዲስ የመጡትን እንግዶች ቁጭ አደረጉና እረኛው ወጣና ሲላቸው በጎቹ ግር ብለው መጡ። እንዴት አወቁት? ልክ ነው። ስማቸው አንድ አይነት ነው፣ ድምጻቸው ግን አንድ አይነት አይደለም። በጎቼ አለ ጌታ ኢየሱስ ሲናገር ድምጼ እኔም አለ ምን እላቸዋለሁ? ቱዴይ ዛሬ ቀኑ ስጋ በሉስቲ የዓለም መንፈስ በሉስቲ እግዚአብሔርን ካለ መስማት በብዙ ጎዳና እንዳልፍ ያደረገኝ ከእኔ ጋር ይለያያል። አጠገብ ላለው ሰው ነካ አድርገውና እግዚአብሔርን በግልጽ ሰማዋለሁ በሉት። ምክንያቱም በሉ ዛሬ እግዚአብሔር ተናግሯል። አይ ዶንት ኖ ስንቶቻችሁ እንደገባችሁ። ሁላችንም ማቴዎስ 16 እናውጣለን። የማቴዎስ ወንጌል ምዕራፍ 16 እዚህ ቦታ ላይ ማቴዎስ 16 ላይ ጌታ ኢየሱስ ክርስቶስ ብዙ አይነት ምልክት እንዲያደርግ ከሱ ከሚወጣው ድምጽ ወይም እግዚአብሔር አምላክ ከሚገልጸው በመንፈሱ አማካኝነት በውስጣዊ ማንነታችን በጣም ተጠንቅቃችሁ እንድትሰሙኝ ይፈልጋል። ምክንያቱም የደቀ መዝሙር ትምህርት ነው። በውስጣዊ ማንነታችን ከሚናገረው ይልቅ ሰዎች አምላክን አምላክ ለማለት ተአምራታዊ ምልክት የጠየቁበት የሰው ማለት አምላክ ኤክስፔክት ተደርጎ የሚጠበቀው ተአምራት ይሰራል የሚል ራሱን የቻለ አስተምሮ በነበረበት ዘመን ላይ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ከ15 ጀምሮ ብዙ ደቀ መዛሙርቶች እንዲሁም ደግሞ ብዙ አይሁዶች ብዙ ሰዎች ስለሱ የተሳሳተ ኢንፎርሜሽን ስጋቸውን ሲያደምጡ በበረት አይወለድም የሚል ስጋቸውን ሲያደምጡ እንዴ የባሪያን መልክ መስሎ ሊመጣ አይችልም የሚል ብዙ አይነት አንዳንዱ ደግሞ ከራሱ ከደቀ መዛሙርት መሃል እንደ ነብዩ ኤልያስ የሚገምቱት መኖራቸው አይደለም ደግሞ ጸጉሩን ስናየው ወደ ሙሴ የሚቀርብ ብቻ ኮንፊውዥን የነበረበት ማንም ሰው ውስጣዊው ማንነቱን ከመንፈስ ጋር ከእግዚአብሔር ጋር ያላነካካበት ባዶ ሲግናሉ ዜሮ የሆነበት ክልል አንዳንድ ክልሎች ወጣችሁ ታውቃላችሁ። ስልኩም ኔትወርኩም ትክክል ይሆንና ግን ሩቅ ነው አይሰም ከከተማ ወጥቼ ነው ይዞራል። አሁንስ ስልኩን ያለ ወደ ላይ ቴሌው አለ አዎ ስልኩም ትክክል አዎ ግን ርቋል። ማህበረሰቡ አማኙ የራቀበት ውስጣዊ ኮንፈርሜሽን ማንም ሰው የማይጠብቅበት
ጌታ ኢየሱስ ብድግ አለና እናንተ ማን ትሉኛላችሁ? ከቁጥር 15 ጀምሮ አነባዋለሁ። ከቁጥር 13 ጀምሮ ላምብብ ኢየሱስ ፊልጶስ ቂሳሪያ ወደ ተባለው አገር በደረሰ ጊዜ ደቀ መዛሙርቱን ለመሆኑ ሰዎች የሰው ልጅን ማን ነው ይላሉ ብሎ ጠየቃቸው። እነሱም አንዳንዶች መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎች ደግሞ ኤርሚያስ ወይም ከነቢያት አንዱ ይላሉ ማለት ሙሴ ይላሉ ብሎ ጠየቃቸው። እነሱም አንዳንዶች መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎች ኤርሚያስ ወይም ከነቢያት አንዱ ይላሉ። እርሱም እናንተስ ማን እኔን ትሉኛላችሁ አላቸው። ቁጥር 16 ስምዖን ጴጥሮስም አንተ የሕያው አቤት በማለት መለሰ። ኢየሱስም እንዲህ አለው፣ የዮና ልጅ ስምዖን ወይ ብፁዕ ነህ፣ ይህን የገለጠልህ በሰማይ ያለው አባቴ እንጂ ማፖይንት ስጋና ደም አይደለም። ዛሬ የስጋና የደም መግለጫዎች ካሳቱበት ካወደቁበት ክልል ትወጣላችሁ። ልክ ነው። ቦታው ትክክል ነው። ኢየሱስን ማግኘት ትክክል ነው። መሆን ትክክል ነው። ኤቭሪባዲ ግን በስጋ መገለጥ ቤቱ ጋር ጌታ ኢየሱስ እንዲህ አለ፣ የዮና ልጅ ስምዖን ጴጥሮስ ይሄን የገለጠልህ ሰዎች እንደተናገሩት፣ ሃይማኖተኞች እንደተናገሩት አጥማቂው ዮሐንስ ነው፣ ኤልያስ ነው፣ ነብዩ እንትና ነው፣ ኢቭን የዳኑት እንኳን ያወሩት መግለጫ ሁሉ የስጋ ነው። ከመልክ ከኢሜጅ ሰው ምንን ያህል ፊትን፣ እግዚአብሔር ግን ምንን። እንግዲህ አንተ ከእግዚአብሔር በተቀበልከው ምን መንፈሳዊ ኮኔክሽን፣ መንፈሳዊው ዓለም ሃሎ በሚለው መሰረት እግዚአብሔር ላንተ ገልጧልና ይሄንን ስጋና ደም ኦ ማይ ጋድ። ዛሬ እግዚአብሔር እንደዚህ አለኝ፣ ለአንዳንዶች የዛሬ ምሽት ከተወለዱባት ቀን የሚበልጥ ነው። አልገባችሁም? ማውራው ዳግም የተወለዱባትን ቀን አይደለም ብለው ከተወለዱባት ከናጣቸው ማህፀን የመጀመሪያ ቀን መታሰብ ልደት መባል ያለበት ዛሬ። ምክንያቱ ሲባል ዛሬ ከደቀ መዛሙርቶች ላይ እግዚአብሔር የሚያነሳው ነገር ኮንፊውዥን የሆነ ስጋና ደም የሚያብራራው ዘመን፣ ስጋና ደም የሚያብራራው ቢዝነስ፣ ስጋና ደም የሚያብራራው ጤና ዋቴቨር ያንን ሁሉ እግዚአብሔር ምን ይላል ያነሳ። አሮ ነው አንደርስታንድ ያደረገኝ ሰው አይኖርም። እዚህ ሀገር አልሰራም እንጂ እስካሁን ውጭ ሀገር ላይ ጂፒኤስ ወይም ደግሞ ናቪጌተር ወይም ደግሞ ጠዋት ተነስተው ውጭ ሀገር የኖራችሁ ሰዎች አላችሁ ሬዲዮ ይሰማሉ። እና ሬዲዮ ሲሰሙ የሚሰሙት ይሄ ነው። በዚህ ስትሬት በኩል ይሄን ያህል በረዶ ጥሏል፣ በዚህ በኩል ይሄን ያህል ኤክስፔክት ይደረጋል፣ መንገድ በዚህ በኩል ተዘግቷል፣ እንትን በዚህ በኩል ተደርጓል። ሄዶ ከመደርደርና ሄዶ ከመጋጨት በፊት ውሳኔውን ያደርጋል። ለምሳሌ ፒያሳ ላይ ተዘግቷል፣ ከዚህ በ4 ኪሎ በኩል መስመር ያለው ሙልት ብሎ 300 መኪና አለ ከተባለ የሚሄድ ሰው ያው ሁሌ እንደምላችሁ የሆነ ነው ወይ ደግሞ ሁለቱም የሆነ ነው። አቋራጭ አለ ማለት ነው። መንፈሳዊነት ስጋና ደም የሚገልጠው ማለት ምን ማለት ነው? ስጋና ደም የሚገልጠው ማለት በተደረደሩት መኪናዎች ላይ ግቡና ቆሙ የሚል ነው። መንፈስ የሚገልጠውስ ከመጣው ቀድሞ አዌርነስ ይሰጣል። አንዳንድ ሰው አልገባው። አሮን ዛሬ እግዚአብሔር እንዲህ ብሎኛል፣ የስጋና የደም መንገዶች ሁሉ ይዘጋሉ። ወደ አልተጠራችሁበት አቤት እንድትሉ፣ ድምጹን ሳታጣሩ አቤት እንድትሉ፣ ቢዝነሱ ላይ ቢሆን፣ መውጣቱ ላይ ቢሆን፣ መግባቱ ላይ ቢሆን፣ ትዳሩ ላይ ቢሆን whatever እግዚአብሔር እንዲያረጋል ያንን የስጋና የደም ጉዞ ያቋርጠዋል። አሮን ሰሞን አንድ ሰው
እንዲህ ብሎ መጮህ አለበት። ጋይድ አድርገኝ፣ ምራኝ፣ አስተምረኝ፣ አሳውቀኝ፣ አይኖቼን ክፈት። የሚፈልግ ሰው በመንፈስ መመራት ይጀምራል። አምኖ ሰይንጋባው ባየር ላይ መሄድ እያወራው ያለው ከመድረስ በፊት ኮሜንት፣ ከመድረስ በፊት ድምፅ። ደቀ መዝሙር በሉት አጠገባቸው ያለው ሰው የስጋና የደም ጆሮ ይዘጋለታል። የሚከፈተው በሉት በትክክል የሚጠራውን አጠገብ ላለው ሰው ኮንፊውዥን ለደቀ መዝሙር አይገባውም በሉ። ግራ መጋባት፣ መሽከርከር፣ መዞር ማይ ግራ አጋቢ ነው። ኖ I am disciple of Christ. In the name of Jesus I declare የማውጀው ነገር ይሄ ነው። ኮንፊውዥን ለኔ አይገባኝም። መበዝበዝ ለኔ አይገባኝም። ምክንያቱም በመንፈሱ አማካኝነት ቀድሞ ስለ ነገሩ ይነገረኛል። የሚገርመኝ ነገር ይሄ ነው። ኢቭን ኢፍ እንግዲህ ቃሉን ሳስተምር ከቃሉ ጋር እናንተ ልትጋጩ ትችላላችሁ፣ ከኔ ጋር ግን እንዳትጋጩ። ኢቭን ስም ያላቸው የእግዚአብሔር ልጆች የሚባሉት ማን እንደሆነ ታውቃላችሁ? በመንፈሱ የሚመሩ ብቻ ናቸው። ሮሜ ምዕራፍ 8 ተመልከቱት። ሮሜ ምዕራፍ 8 አውቃለሁ ደግሞ ይመጡብኛል። እኛስ ይላሉ። እኔ ምን አረኩ? ይኸው ሰብካለሁ፣ አስተምራለሁ ካለ ነው ማለት ነው። ስለዚህ ሰው ከመንፈስ መረዳት ውጪ ሲሄድ የደረሰበት ይመስለዋል፣ ግን የሚጠራው አጥማቂ ዮሐንስን ነው። የደረሰበት ይመስለዋል፣ ያወቀው ያገኘው ይመስለዋል፣ የሚጠራው ግን ኤልያስን ነው። that's why all over the world ሃይማኖት የበዛበት አገኘ ነው። እሱ እስካሁን የሚያወራው ነገር እየተናገረ ያለው ነገር ከሱ የሚመጣ መመሪያ ስላልሰማችሁ የምታወሩት ሁሉ የዮና ልጅ ስምዖን አንተ ጴጥሮስ ክሊር በሆነ ድምጽ በሰማ ማ መሆኑን ኮኔክሽን ባለው እንጂ ኢቭን ኢፍ ቤተ ክርስቲያን እንኳን የገሃነም ደጆች የማይቋቋማት የተሰጠው ቁልፍ ኃላፊነት ጴጥሮስ ነው። ዛሬ ቤተ ክርስቲያን የምንለው ምንድነው? ለየት ያደረገው ዋና መንገድ የመጀመሪያው ደረጃ አንድ ነው። እግዚአብሔርን የመስማት ድምጽ። ጴጥሮስ አቤት እግዚአብሔር ሆይ፣ ኤልያስ አይደለም፣ አጥማቂ ዮሐንስ አይደለም፣ መንፈሱ ላይ ይወርድበታል። ይሄ ኤርሚያስ አይደለም፣ ይሄ ሙሴ አይደለም። አገኘ ነው እያሉ እጅ እያወጡ እነሱ ይናገራሉ። ዜን ጌታ ኢየሱስ ክርስቶስ ይሰማል። ጴጥሮስ እጁን አነሳ። እሺ ሲል አንተ የሕያው የእግዚአብሔር አንተ ያለህበት ቦታ፣ አንተ የሰማኸው፣ አንተ የተቀበልከው መረጃ ሌሎች ከተቀበሉት የተለየ ነው። በእውነት ይሄንን ስጋና ደም የለህም እኮ አላለውም። ምክንያቱም ጴጥሮስ ስጋና ደም አለው። የሚያወራው ግን ምንድነው? መረጃ ለመቀበል የሚያስችል ከፍተኛ የሆነ የሚናገርህን ድምጽ የመለየት አቅም አንተ ውስጥ አለ። ዝም ብለህ ለማንም አቤት አትልም። ለስጋ ድምጽ አቤት አትልም። ለሁኔታ ድምጽ አቤት አትልም። እገልሃለሁ ለሚልህ አቤት አትልም። አጠፋሃለሁ አቤት የምትለው ለሚጠራ መሪ ብቻ። ኢራባባ ያሳታ ያሳ ዛሬ የሚሆነው ይሄ ነው። የእግዚአብሔርን ድምጽ የመስማት የራት ግብዣ ይሆናል። አሮን ነው ግን ትልና ኖ የጀመርከው ነገር ላይ የምትገባበት ነገር ላይ ህይወትህ ላይ ትዳርህ ላይ ዛሬ የሚሆነው ይሄ ነው። ይከፈታል። አልሰማውም። ለጥቂት ደቂቃ አይኖቻችሁን ጨፍኑና የምታወሩትን ቅድም የተናገራችሁትን ነገር ቦታህን ልቀይራችሁ ያለውን ሰው ወይ ያላችሁትን ባይቀይራችሁና ባይንቀሳቀስ
ያን ሰው የምትሰጡት ስም ምን ይሆን? አይሰማም፣ አይገባውም። እናንተ ጨምሩበት። ብዙዎቻችን ለጌታ እንዲህ ነን። ይናገራል፣ ቤት ተሰምቶ ልክ እንደዚህ ነን፣ ልክ እንደዚህ ነን። ዛሬ ግን እግዚአብሔር የሚያደርገው ይሄ ነው። በመንገዳችሁ ሁሉ each and everything እግዚአብሔር ድምፅ ማውጣት ይጀምራል። ሮሜ 8 መመራት በምን እንመራ? በእግዚአብሔር መንፈስ። የእግዚአብሔር መንፈስ ማለት በአካላዊ ሁኔታችን የሚገለጥ ሳይሆን ዳግም በተወለድንበት በዛ ማንነት ያለ ግንኙነት ህብረት ነው። አጠገባችሁ ላለው ሰው ጨብጡት። ዳግም ስትወለድ በሉት፣ መንፈሱ በሉት፣ ከመንፈስህ ጋር በሉት ግንኙነት ማድረግ ይጀምራል። አልገባህም ወይ በሉት፣ ነካ አድርጉት። እግዚአብሔርን የመስማት በሉት በአንተ አቅም የሚመጣ ሳይሆን በመወለድ የሚመጣ ነው። ልጅ ከሆንክ በሉት በእግዚአብሔር መንፈስ መመራት አለብህ። በእግዚአብሔር መንፈስ የማትመራ ከሆነ በሉት ከሱ ጋር ህብረት የለህምና ልጅ መባል አትችልም። ማይ ጎድነስ። ሮሜ ምዕራፍ 8 አያለው። ዛሬ በጣም በብዙ መንገድ ሲያሰቃዩአቸው የነበሩ ግራ ሲያጋቧቸው የነበሩ ታሪኮች ሁሉ ላይ እግዚአብሔር አለበት የለበትም እዛው ነው የምታውቁት። ማንም ይናገረኝ ማንም ያወራኝ እዛው ነው የምታውቁት። አሜን ነው ወይ? ይሄን ድንጋይ ዳቦ አድርግ የሚል ፈተና ኖ ሰው በእንጀራ ብቻ አይኖርም የሚል መልስ መመለስ የምትችሉት ማን እንደሚያወራችሁ ስታውቁ ብቻ ነው። በዓለም ላይ የፍጥረት ክንውን ወይም የሰው ልጆች ጥፋት የተጀመረው ባለመስማት እንጂ በፖም አይደለም። አም ሶሪ ፖም ተሻምታችሁ የምትበሉት ጉዳይ ነው። እርግጥ ነው። አቤት ምን ነው? አንዳንዶች አትበሉም አይደለ? ያሳማ ስጋና ፖም አትበሉ፣ በጣም ጠልታችሁታል። ኖ ቁስ ላይ ፎከስ አታድርጉ። የሔዋን ትልቁ ሚስቴክ የአዳም ትልቁ ሚስቴክ የሚባለውን ነገር ምን አለ ማለት ዜን አጠገባቸው ያለውን ሰው ከሰማህ በሉት እንዳንተም ይሆን የለም በሉት። እግዚአብሔር የሚፈልገው በሉት ገንዘብህን አይደለም፣ ትምህርትህን አይደለም፣ ችሎታህን አይደለም፣ ማንነትህን አይደለም። መስማት ትችላለህ ወይ? ያለ መስማት ችግሮች አሉ። ሮሜ ምዕራፍ 8 አለመስማትን ምን በሚል ቃል ያስቀምጠዋል? በስጋ የሚኖሩ ወይም እንደ ስጋ ፍላጎት የሚኖሩ። አማርኛውን ስጠቀም ቅር ይለኛል፣ ግን የማይሰማ መንፈሳዊ ጆሮ ያላቸው፣ የማያደምጥ መንፈሳዊ ጆሮ ያላቸው፣ መንፈሳዊ ነገር የተዘጋባቸው ምን ስለሆኑ ነው? የስጋ በሉስቲ የስጋ ስራ ላያቸው ላይ ስላለ። እሺ ቁጥር 5 ጀምሮ ላንብበው። እንደ ስጋ የሚኖሩ ልባቸውን በስጋ ፍላጎት ላይ ያሳርፋሉ፣ እንደ መንፈስ የሚኖሩ ግን ልባቸውን በመንፈስ ፍላጎት ላይ ያደርጋሉ። የስጋን ነገር ማሰብ ሞት ነው፣ የመንፈስን ነገር ማሰብ ግን ሕይወትና ሰላም ነው። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው። ለእግዚአብሔር ሕግ አይገዛም፣ መገዛትም አይችልም። በስጋ የሚመሩ በሉት እስቲ ከኔ ጋር አይሰማም። እግዚአብሔርን ማስደሰት አይችሉም። ቁጥር 9 እንዲህ ይላል፣ እናንተ ግን ይላል የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ። ማንም የክርስቶስ መንፈስ ከሌለው እርሱ የክርስቶስ አይደለም። ነገር ግን ይላል ክርስቶስ በውስጣችሁ ካለ
ሰውነታችሁ ከኃጢአት የተነሳ ቢሞትም መንፈሳችሁ ከጽድቅ የተነሳ በጣም የሚገርመኝ ቃል ቁጥር 11 ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ክርስቶስን ያስነሳው በውስጣችሁ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጣል አለ። እቀጥላል እስከ ቁጥር 17 ድረስ ነው የሚሄደው። ስለዚህ ወንድሞች ሆይ ግዴታ አለብን። ግዴታ እንደምን አለብን? እንደ ሥጋ እንድንኖር ሳይሆን ለሥጋም አይደለም። እንደ ሥጋ ብትኖሩ ትሞታላችሁ። ክፉ የሆነውን የሥጋ ሥራ በመንፈስ ብትገሉ ግን በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። እዚህ ጋር ላብቅ። በእግዚአብሔር ማለት እግዚአብሔር ዳግም በተወለደው ማንነታቸው ከእነሱ ጋራ ኮንታክት ያለው የሚለውን የሚሰሙ እንዴት አድርገን ነው? ሌላ ሳብጀክት ነው ራሱን የቻለ ግን እንዴት አድርገን ነው የእግዚአብሔርን ድምጽ መስማት የምንችለው? አንዳንድ ክላሶችን ትምህርቶችን ሰጣለን ብለው ዝም ብለው የሥጋ ሥራ ወይም እንደው በቃ የሰው ነገር ሲያረጉት አዝናለሁ። የኔ ድምዳሜ ግን ይሄ ነው። ማንም ሰው የሥጋን ሥራ ቢያቆም እንዴት እንደተወለድክ እንደማታውቅ ሁሉ እንዴት እንደሚናገርም መመሪያ አልተቀመጠለትም። ክሊር ነው። አንዳንድ ሰው እንዲህ አይነት ጥያቄ ይጠይቀኛል። በጆሮዬ ነው የምሰማው? በልቤ ነው የምሰማው? እግዚአብሔር ሲናገር ምንድነው ምልክቱ? ሰዎች ሲወድቁ ነው? ኖ። ጥያቄ ልጠይቃችሁ። ሁለት አይን አንድ አፍንጫ እንዲኖራችሁ ማን የፈቀደው? አቤት አይመስለኝ። አንዳንዶቻችሁ አፍንጫ ይወድቃል መሬት ላይ መልሳችሁ ዋይ ናት እንዳይወድቅ ያደረገው ማን ነው? በመንፈሳችሁ አማካኝነት መንፈሱም የሚያደርገው ኮንታክት ንግግር ግልጽ የሆነ መመሪያ አልተቀመጠለትም። የተቀመጠው መመሪያ በአንድ ብላክቦርድ ላይ የተጻፈው ይሄ ነው። አንድ ሰው እግዚአብሔርን ለመስማት ቢፈልግ የመጀመሪያው ነገር የሥጋና የደምን ጉዳይ ይዝጋ። ግልጽ ነው። ጴጥሮስን ምንድነው ያለው? ይሄንን ሥጋና ደም አልገለጠልህም። በመንፈሳችሁ አማካኝነት የሚደረግ የእግዚአብሔር የስልክ ጥሪ ወደ ሕይወታችሁ መግባት የሚችለው እንዴት ይናገረኛል ብላችሁ ጆሮአችሁን እንዴት ነው የሚናገርበት መንገድ እግዚአብሔር ለእያንዳንዱ he knows God ያውቃል። እሱ አልገባችሁም? ምለው ላለመናገር የሚከለክለውን መንገድ አቁሙ ብቻ ነው ያለው መጽሐፍ ቅዱስ። እግዚአብሔር አምላክ በሰው ለምሳሌ እኔ አሁን በአንድ ወቅት ላይ በጣም አዘንኩ እና በጣም በቃ ሳይ ከፍተኛ የሆነ ችግር ውስጥ መግባት ጀመርኩ። ገንዘብ ማጣት፣ ሰው አልረዳ ማለት እና በጣም አዘንኩ። ስላዘንኩኝ ምን አደረኩኝ? በቃ እኔ አገልግሎት ማቆም አለብኝ የሚል አይነት አመለካከት ውስጥ መግባት ጀመርኩ። ዜን በጣም አዝኜ በነበረበት አካባቢ ወደ ካሳንቺስ አካባቢ አሁን የለም ውጭ ሀገር ነው ያለው ፓስተር ዘሪሁን ይባላልና ከሱ ጋር አብረን ካሳንቺስ አካባቢ ላይ ቆመን መጣ አንድ እብድ። ሁሉም ሰው ይሸሸዋል። እንዳጋጣሚ ሆነ እኔ ወደ ሌላ ቦታ እያየው ነው። ስዞር ፊት ለፊቴ ነው። አንተ የእግዚአብሔር ሰው ነህ አለኝ። ጫቱን ሲጃራውን አጠገቡ ልትቆሙ መላ ሰውነቴ በኤሌክትሪክ ያህል ኃይል ተሞላ። አላውቀውም። ማን ይከለክለዋል? እግዚአብሔር ሊናገር ከፈለገ አይመስለኝም። ለዝናብ አሸንዳ አዘጋጅታችሁለት ታውቃላችሁ? ግድ የለም ዛሬ ናይሮቢ ላይ ብቻ ይዝነብ የዩኒሴፍ ላስቲክ እንደቅንና ወደ ናይሮቢ እናደርጋለን። አሪክ እየቀለድክ ነው። ደቀ መዝሙር ላይሰማ የሚችልበት መንገድ የሥጋ ሥራ ነው። የሥጋ ሐሳብ፣ የሥጋ ማንነት፣ የሥጋ። ስለዚህ አንድ ደቀ መዝሙር እግዚአብሔርን መስማት የሚችለው ጆሮን ጧት ተነስቶ ሲታጠብ አፍንጫውን በደንብ ሲያጸዳ አይደለም። ደግመዋል። እጁን ሲታጠብም አይደለም።
ሊጸዳ እሱ ማንም ሰው ሊያደርግ የሚገባው ነው። የመጀመሪያው ነገር እያለ ያለው ግን ምንድነው? ግልጽና አጭር የሥጋ ሥራ። እዚህ ክፍል ላይ የምትመለከቱት ስፔሻሊ ቁጥር 5 እንደ ሥጋ የሚኖሩ ልባቸውን በሥጋ እንደ መንፈስ ፍላጎት የሚኖሩ። እንግዲህ የመንፈስ ፍላጎት ማለት የሥጋን ነገር አንፈልግም ብለው አያስፈልገኝም፣ ይሄንን ለኔ አይገባም፣ እኔ ሰይጣን ይህንን ያለው ዓይንሽ እንዳይከፈት ነው ቢልም አልበላው የሚል ጄኔሬሽን ሲነሳ እግዚአብሔርና ያ ሰው ፌሎሺፑ ይቀጥላል ማለት ነው። ግልጽ ነው የምለው ነገር። ከፍተኛ ቻሌንጅ ሥጋ ነው። ከሥጋ በኋላ ነው ሰይጣን መግባት የሚችለው። ደግመዋለሁ። ሥጋ ማለት ማንም ሰው ዓለማዊ ሰው ሊያደርገው የሚችለውን ነገር እንደ ክርስቲያን የማይገባ ነገር ማድረግ። ያ መንገድ ምን ያመጣል? እግዚአብሔርን አለመስማት። እግዚአብሔርን አለመስማት ምን ያመጣል? እግዚአብሔርን አለመስማት ምን ያመጣል? መንፈሱ ከመንፈሳችን ጋር ኮንታክት አለመኖሩ ምን ያመጣል? ቁጥር 25 ምሳሌ ምዕራፍ 25 ቁጥር 28 ሁላችንም እናንብባት። ምሳሌ ምዕራፍ 25 ቁጥር 28 ዛሬ እኔ ቀን ነው በሉ እስቲ። አይሰማም። እሺ ምሳሌ 25 የሚለው ገብቷችሁ ከሆነ በደንብ ስሙት። ቅጥር እንደሌላት እንደፈረሰች ከተማ ይላል፣ መንፈሱን የማይከለክል ሰው እንዲሁ ነው። ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ማለት በሥጋው አማካኝነት የሚመጣውን እየጎሸመ የጽድቅን ሕይወት የማይሰለጥን ቅጥሯ እንደፈረሰችባት። ግልጽ ላርገው በትምህርት ግልጽ ሲሆን በጣም ጥሩ ይሆናል። ትንቢተ ዳንኤል ምዕራፍ 5 እንዴት ቅጥር እንደሚፈርስ እናያለን። ትንቢተ ዳንኤል ምዕራፍ 5 ከኔ ጋር ናችሁ? አዎ የሚል ሰው መስማት ደስ ይለኛል። እሺ ትንቢተ ዳንኤል እንግዲህ ትንቢተ ዳንኤል ንጉሥ ብልጣሶር ለሺህ መኳንንቶች ግብዣ ያደረገበት ቦታ ነው። የኔ ቶፒክ ግን የኔ ትምህርት ግን የኔ ትንቢት የኔ መልእክት እግዚአብሔር የሚናገረኝ ግን ቁጥር 20 ላይ እንሂድ። ከቁጥር 15 14 13 እንግዲህ ትልቅ አዋጅ የወጣበት ንጉሱ ህልም አይቶ ንጉሱ ህልም ተመልክቶ ግራ ገብቶት ወየሁልኝ አንድ ችግር ማነው ህልም ተርጓሚ ያለዛ ወየሁላችሁ ብሎ ያለበት ቦታ ላይ ነው። እንግዲህ ከቁጥር 12 ጀምሮ ቁጥር 11 አማልክቶች አስማተኞች ህልሙን ሊፈቱት አለመቻላቸውን የሚናገር ነው። ስለ ህልሙ ዝርዝር ከመግባቴ በፊት ስላየው ነገር ከመግባቴ በፊት ዳንኤልን የተቀበለበትን አቀባበል ንጉሱ እንመልከተው። ቁጥር 12 ላይ መልካም መንፈስ ዕውቀትም ማስተዋልም ህልምን መተርጎምም እንቆቅልሽ መግለጥ የተቋጠረው መፍታት ንጉሱ ስሙን ብልጣሶር ብሎ በሰየመው በዳንኤል ዘመን ተገኝቷልና አሁንም ዳንኤል ይጠራ፣ እርሱም ፍቺውን ያሳያል። የዚያን ጊዜም ዳንኤል ወደ ንጉሥ ፊት ገባ። ንጉሥ የተናገረውን ዳንኤል እንዲህ አለው፣ ንጉሥ ሆይ አባቴ ንጉሥ ሆይ
አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች የሆንክ ዳንኤል አንተ ነህን? የአማልክት መንፈስ እንዳለብህ ዕውቀትና ማስተዋል መልካምም ጥበብ እንደተገኘብህ ስላንተ ሰምቻለሁ። አሁንም ይህን ጽሕፈት ያነብ ዘንድ ፍቺውን የሚያስታውቀኝ ዘንድ ጠቢባንና አስማተኞች ወደኔ ገብተው ነበር፣ ነገር ግን የነገሩን ፍቺ ያሳዩኝ ዘንድ አልቻሉም። አንተ ግን ፍቺ ትሰጥ ዘንድ የተቋጠረን ትፈታ ዘንድ እንድትችል ጽሕፈቱንም ታነብ ዘንድ ፍቺውንም ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅ ማርዳ ባንገትህ ላይ ይሆናል። ቁጥር 17 ላይ ነኝ ያለሁት። አንተም በመንግስት ላይ ሶስተኛ ገዢ ትሆናለህ። የዛን ጊዜ ዳንኤልም መለሰ በንጉሥ ፊት እንዲህ አለ፣ ስጦታህ ላንተ ይሁን፣ በረከትህም ለሌላ ስጥ። ነገር ግን ጽሕፈቱን ለንጉሥ አነባለሁ፣ ፍቺውንም አስታውቃለሁ። ንጉሥ ሆይ ልዑል አምላክ ለአባትህ ለናቡከደነጾር መንግሥትህን እና ታላቅነት ግርማንና ክብርንም ሰጠው። ስለሰጠው ታላቅነት እግዚአብሔር በሉ እስቲ። ስለሰጠው ታላቅነት ወገኖች አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ በፊቱ ይንቀጠቀጡ ይፈሩ ነበር። የፈቀደውንም ይገድል፣ የፈቀደውንም በሕይወት ያኖር ነበር። የፈቀደውንም ያነሳ፣ የፈቀደውንም ያዋርድ ነበር። ልቡ ግን በታበየ በኩራትም ያደርግ ዘንድ መንፈሱ ምን ባለ ይላል በጠነከረ ጊዜ ከመንግስቱ ዙፋን ተዋረደ፣ ክብሩም ተለየው ካለ በኋላ ልዑል አምላክ በሰዎች መንግስት ላይ እንዲሰለጥን የሚወደውንም እንዲሾምበት እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ። ልቡም እንደ አውሬ ልብ ሆነ፣ መኖሪያውም ከምድረ በዳ አህዮች ጋር ነበረ። እንደ በሬ ሳር በላ፣ አካሉም በሰማይ ጠል ረሰረሰ። ብልጣሶር ሆይ አንተ የንጉሥ ልጅ ስትሆን ይህን ሁሉ እያወቅ በሰማይ ጌታ ላይ ኮራህ እንጂ ልብህንም አላዋረድክም ይላል። የኔ ፖይንት ቁጥር 20 ላይ መንፈሱን አጠነከረ የሚል ነው። የመጽሐፍ ቅዱስ ማብራሪያ እንዲህ ይለዋል፣ የሚሰማበትን እግዚአብሔር አብሮት የነበረበትን እግዚአብሔር ይሄን አድርግ፣ ይሄን አውጣ፣ ይሄን ጣል፣ ይሄን ሳ የነበረው ህብረት፣ የነበረው ጥንካሬ፣ የነበረው ፌሎሺፕ ወዲያው ምን መሆን ጀመረ? መጠንከር ጀመረ። በመንፈሱ አማካኝነት ማለት መዘጋት ጀመረ። ግልጽ ላርገው፣ ከዚህ እስከ አፋር አሊያም እስከ ምናምን ስልክ ብትደውሉ እንደሚኖረው ርቀት መራቅ ጀመረ። ልክ እሱ መራቅ ሲጀምር፣ ድምፁ መራቅ ሲጀምር በራሱ ኃይል የፈለገውን ማድረግ እንደሚችል ተሰማው። ኢሚዲየትሊ የሥጋ ድምፅ ያንን ሰው ተቆጣጠረው። የዛ ጊዜ እግዚአብሔር ሰው የመንፈሱን ንግግር፣ ሰው የመንፈሱን ፍሰት በነፍሱ ባይቀበል ሊፈጠር የሚችለውን ነገር አሳወቀው። ሰው ሆኖ ሳለ እንደ እንስሳ ሆነ። ሰው ሆኖ ሳለ እንደ በሬ ሆነ። ሰው የሚበላውን ትቶ እንደ በሬ ሳር መጋጥ ጀመረ። ዋይናት መንፈስ ኮኔክሽን ማድረግ ሲቆም ጠነከረ የሚለው ምሳሌ 25 ቁጥር 28 ላይ ያነበብኩላችሁ መንፈሱን የማይገዛ ሰው ዝም ብሎ የሚነዳ ማለት ሰካራምም ይሁን ጠጭም ይሁን ዋቴቨር ምንም ይሁን ብቻ ሹፌር የሌለበት መኪና ውስጥ ገብታችሁ ከኋላ ተቀምጣችሁ አትሄዱ። ግልጽ ነው፣ እውነት ነው። ይሄ ሁሉ ምንድነው? መሪ የሌለው ማንነት ካለ የሚፈጠረውን ነገር ኤክስፔክት በማድረግ ነው። ከእግዚአብሔር መንፈስ ውጪ ከኮኔክሽን ውጪ ያለ ማንነት ሙሉ ለሙሉ የሚቆጣጠረው ማንን ነው አለ? ስጋ። ቅጥሯ የሚፈርስ ከተማ ምሳሌ የተደረገው መንፈሱን ምንም የማይገዛ ዛሬ የሚናገረኝ አንዴ ኤርሚያስ፣ አንዴ ኤልያስ፣ አንዴ ሙሴ የሚያስብለኝ ምን አይነት መንፈስ ነው? ምን አይነት ኖ ይሄ ከእግዚአብሔር፣ ይሄ ከእረኛዬ፣ ይሄ ከአምላኬ ከኢየሱስ የሚወጣ ድምፅ አይደለም። ምክንያቱም እኔ አምላኬን ድምፅ አውቀዋለሁ። ኮምፎርታብል ያደርገኛል። አጠገብ ላለው ሰው ጨበጥ አድርገውና የምትሰማው ድምፅ ምን አይነት ነው በሉት። አይሰማም።
አይሰማም። ዛሬ እግዚአብሔር እንዲህ ያደርጋል። የወፈሩ ለብዙ ዘመናት የተሰገሰጉ ጌታ ቀኙን ሲያሳይ ግራ የሚያስብል ጌታ በዚህ ሲል በዛ የሚያደርግ ንቅል ብሎ ተላ ይሄዳል በኢየሱስ ስም። አጠገባችሁ ላለው ሰው እንደዚህ በሉት፣ ቅጥርህ አይፈርስም በሉት። ምክንያቱም ዛሬ ጆሮ ይከፈታል በሉት። ቅጥርህ አይፈርስም በሉት። ቢዝነስህ አይፈርስም፣ ትዳርህ አይፈርስም፣ ስራ መውጣት መግባት አይፈርስም፣ ነገሮች አይፈርሱም፣ የጀመርከው አይፈርስም። ምክንያቱም አንተ የእግዚአብሔር ልጅ ነህ። በመንፈሱ ትመራለህ። በመንፈሱ አማካኝነት ኮንታክት ያደርጋል። ጂፒኤስ ይሰጥሃል። ወደ ግራ ወደ ግራ፣ ወደ ቀኝ ወደ ቀኝ፣ ተሻገር ተሻገር፣ ዙለል ዙለል፣ ውጣ ውጣ፣ ግባ ግባ፣ ዝጋ ይመራኛል በሉ። ጮክ በሉን። አጠገብ ሰው እውር አይደለም የሚመራኝ በሉት። እውርን ቢመራ ሁለቱም ተያይዘው ኖ ኖ ኖ ኖ ኖ ኖ ኖ የኔ መሪ በመንፈሱ አማካኝነት አገልጋዮች ታስታውሳላችሁ። አፋር ሀገር ላይ ትልቅ ኮንፈረንስ ተደርጎ እስከዛሬ ድረስ መልስልን ይሉኛል። የማይመጣ ደብዳቤ የለም። አንተን የሚያህል ትልቅ እግዚአብሔር ሰው አፋር ላይ ህዝብ አስቀምጠ እንዴት ትሄዳለህ? ፕሊዝ ፕሊዝ። ጆሮዬ እንዴት እንደተከፈተ ብታውቁ። ምን ማለት ነው? በመንፈሱ አማካኝነት የሚናገረኝን ብትረድ ምን ማለት ነው? ግልጽ ነው። ከተማው ላይ ገብተን ኦልሞስት ስንት እንሆናለን አገልጋዮች? 20 25 20 አፋር ላይ ገብተን አዋሽ ፓርክ ነው የገባነው። አዋሽ ፓርክ አገልጋዮች ሁሉ እያወረዱ ሻንጣቸውን እያስቀመጡ ሩም ልንይዝ ማለት ነው። እኔ ራሱ ገብቼ ሩም እያየው አውቶማቲካሊ የቤቱ ግራውንድ ላይ እዛ ላይ ገብተን እንድንጸልይ ታስታውሳላችሁ? እስቲ የነበረ ሰው ይቆም። እስቲ የነበረ አገልጋይ በጠቅላላ የነበራችሁ አገልጋዮች ቁሙ። ይሄ ሁሉ አለ። ዜን ከዛ ግቡ ተባለ። መጸለይ ጀመርን። ጸለይን። ሁሉም ሰው አገልጋዮች ደንግጠዋል። የዚህን ሪስፖንሲቢሊቲ እኔ ወስዳለሁ አልኩኝ። ቆምኩን አይደል? ጥሩ ምሳሌ ያደረኩት ማንን ነው? አለምነህ ጀንበሩን ነው። በጣም ነው የምወደው። አምኖ ኮምፎርታብል እሱ በሞተበት አሟሟት ግን አልኩኝ እኔ በቃ እና እኔ በእንደዚህ አይነት አሟሟት አልሞትም አልኩ ስል አገልጋዮች ሁሉ ታስታውሳላችሁ ይሰማሉ። ስለዚህ የዚህን ጉዞ ኃላፊነት እኔ ሙሉ ለሙሉ ወስዳለሁ። ጌታ ያለኝ ይሄ ነው። እንጸልያለን፣ ምሳችሁን ብሉ፣ መኪና ዙረን ወዲያው ወደ አዲስ አበባ። አገልጋዮች ሁሉ ደንግጠዋል። እንደው እግዚአብሔር ማንም መልስ እንዲመልስልኝ አልፈልግም። ጋው ፈልግ ትቼሽ ነው የምሄደው ሁሉ ብያለሁ። የሚገርመው ነገር ወጣን። ከስንት ደቂቃ ወይ ከስንት ሰዓት ከ30 ደቂቃ ከ30 ደቂቃ በኋላ መንገድ ተዘጋ። ሁለት ጎሳ እኛ ያለንበት ክልል ላይ ሁለት ጎሳዎች መጋደል ጀመሩ። ፌደራል ወጥቶ ተራ ሄይ ጂፒኤሱ ፕሮፌት ጋር ስላለ አልገባሽም አይደል? አንቺ አልገባሽም። ኦሬዲ ግን የኔን ነፍስ ብቻ አይደለም ይሄው ዛሬ በእናንተ መካከል የቆሙትን ኦልሞስት ልክ እንደወጣን ግጭት ተነሳ። ስንት ሰው ሞተ? 4 ሰው ወይ 5 ሰው ተገደለ። እንዴት ብዬ ላስረዳ? ይሄንን እንዴት ብዬ ምንድነው ድምጽ መስማት? ዛሬ እግዚአብሔር እንዲህ ያደርጋል። በጣም ብዙ ኮንፊውዥኖች አሉ። ልታድጉበት የተገባችሁ ነገር ተሰጥቷችሁ ግን ልታድጉበት ያልተገባችሁ ነገር ላይ ገብታችሁ የታሰራችሁ ኢቭን ኢፍ እግዚአብሔር ብሎኝ ነው ብላችሁ የተቀመጣችሁ ያልገባችሁ መጨንገፍ መዋረድ የሆነ ደቀ መዝሙር ይሄ አይገባውም። እደግመዋለሁ። አዎ አንደኛ ቆሮንቶስ ምዕራፍ 2 እንዲህ ይላል። ከአንድ ጀምሮ አነበዋለሁ። አንደኛ ቆሮንቶስ ምዕራፍ 2 ቅጥሬ አይፈርስም በሉ እስቲ። መንፈሴም አይጠነክርም በሉ እስቲ።
ከእግዚአብሔር ጋር ህብረት አለኝ በሉ። በመንፈሱ አማካኝነት በሉ ቀድሞ ሊሆን ያለውን በሉ ያሳውቀኛል፣ ይነግረኛል፣ ያጫውተኛል። በኔ ህይወት፣ በኔ ትዳር፣ በኔ ዘመን፣ በኔ መውጣት፣ በኔ ቢዝነስ፣ በኔ መግባት፣ በልጆቼ ላይ each and everything እግዚአብሔር በመንፈሱ አማካኝነት ያወራኛል፣ ይናገረኛል። እኔም አውቀዋለሁ። ምክንያቱም he is my boss, he is my leader, he is my guidance, he is my everything. My goodness. ዛሬ አንዳንዶቻችሁ ውስጣዊ ልባችሁ ይከፈታል። በፍጹም አልደናቀፍም በሉ። ፐርፌክሽን ያለው አካላችን ላይ ሳይሆን ፐርፌክሽን ያለው እረኛችን ላይ በትክክል የሚመራኝን ድምጽ ስል ከስር ማለት መጽሐፍ ቅዱስ መዝሙር 91 ቁጥር 12 ምን ይላል? እግርህ እንዳይሰናከል በፍጹም አትወድቅም በሉት። አጠገባችሁ ያለ እንዲህ ስለ በሉት ችሎታህ አይደለም፣ ነገርህ አይደለም፣ ማንነትህ አይደለም። አንተ ዳግም የተወለድክ ነህ። እግዚአብሔር በሉት ጴጥሮስ አያስብልህም፣ ኤልያስ አያስብልህም፣ ሌላ አያስብልህም፣ ኤርሚያስ አያስብልህም። አንተ ትላለህ የእግዚአብሔር ልጅ ክርስቶስ ኢየሱስ ነህ። በኢየሱስ ስም ዛሬ አይኖች ጆሮች ይከፈታል። ራይና አሁን የእግዚአብሔር አይኖች ጆሮች መከፈት ይጀምራል። ከተሳሰራችሁበት ከተያዛችሁበት መመሪያ በኢየሱስ ስም ይወጣል። ማይ ጎድነስ ስንት ሰው ዝግጁ ነው? አቤት አቤት። እንዲያውም ሲለይላችሁ መንፈስ እናንተን በደንብ የእግዚአብሔር መንፈስ መምከር ሲጀምር የሚገርመው ነገር ይሄ ነው። ቁጥር 9 ምዕራፍ 2 አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ልክ ውስጣዊው ነገር መገናኘት ሲጀምር አይን ያላየውን ይላል፣ ጆሮ ያልሰማውን ይላል። አያባካያ ቶሮፓ አንድ ሰው እስቲ ማን ነው ዛሬ የሰው ልብን በሉስ ያላሰበውን በሉስ እግዚአብሔር ለሚወዱት ይጠይቋቸዋል። እንዴት አወቃችሁ ሲሏችሁ እንዲህ ነው፣ እግዚአብሔር ግን በመንፈሱ አማካኝነት ምን ብሎናል? ዛሬ በመንፈሱ አማካኝነት መንገድ ይከፈታል። በመንፈሱ አማካኝነት ቢዝነስ ይከፈታል። በመንፈሱ አማካኝነት የተስተካከሉ ነገሮች ይሆናሉ። አጠገብ ላለው ሰው ለየት ያልኩ ነኝ በል። እውነቴን ነው የምላችሁ። እንኳን እናንተ መስማትን የኢትዮጵያ አየር መንገድ ይመርጣል። ዛሬ አየሩ እዚህ ጋር በጣም ከባድ ነው ከተባለ ነዳጁን ያባክናታል እንጂ አይገባም ክልል ውስጥ። ዞሮ ተዘዋዝሮ ባይሆን ፖርት ቅርብ የሆነች ሀገር ላይ ሄዶ አውርዶ ምክንያቱም ድምፅ is important። ያው ዛሬ ተጋፍጣ የገባህበት የከሰርክበት ዋጋ የከፈልክበት ያለቀስክበት ያ ነገር ይቀየርና ከመንቀሳቀስ በፊት ድምፅ፣ ከመውጣት በፊት ድምፅ፣ ዛሬ አለው በኢየሱስ ስም የማየው ነገር ይሄ ነው። አይኖችሽ ይከፈታል፣ ጆሮችሽ ይከፈታል፣ ልብ ይከፈታል። አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ግን በመንፈሱ አማካኝነት የሚናገረው ይሆናል። አሮን ነው ታናሽ ታላቅ ትንሽ ደሃ ሀብት አይልም። ጀስት የሚፈልገው ነገር የስጋህን ስራ ሙልጭ አድርጎ ተወለ ፈሰስ ያደርጋል። ዛሬ ይልሻል ጌታ ጨለማ ሆኖ ብርሃን ይልሻል። ሰዎች በዚህ ዓለም ጥበብ ስለሚመሩ እንዳበደ ሊያዩሽ ይችላሉ። ወጣም ወረደ ድምሩ ግን ድምሩ ያንተ ነው።
እንዴ እናንተ እንዴት ነው እንዲህ ቁጥር 12 ላይ ወረደና የዓለም መንፈስ አልተቀበላችሁም ይላል። ምን የዓለም መንፈስ? ሮሜ 8 ቅድም ያነበብነው ምን ማለት ነው? የዓለም መንፈስ የሥጋ ስጋ የሚባሉ የሥጋ ስራ አልተቀበላችሁትም። እሱ እናሳለ እንዴት ነው የምታስረዱት? እንዴት ነው የምትቀበሉት? ቁጥር 14 መንፈሳዊ ያልሆነ ሰው እግዚአብሔር መንፈስ የሆነውን ነገር ሊቀበል አይችልም። ግልጽ በቃ አስቀመጠው። መንፈሳዊ የሆነ ሰው ብቻ ነው። አልገባችሁም? በጣም የሚገርመው ነገር እንዲህ አለ። ደግሞ የምትናገሩትን ሆነልኝ የምትሉትን አይኔ ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ግን በመንፈሱ አማካኝነት ሁሉ ጊዜ የሚመግባችሁ ምግብ ሰዎች ያዩና የሚያስቡት የሚረዱት የሚመለከቱት አመለካከት ምንድነው ሲባል እንደነዚህ ያለ ነገር ለነሱ ሞኝነት ነው ይላል። ቁጥር 14ን ተመልከቱት። ሞኝነት ነው። የሚገርመው ነገር ይኸውላችሁ ዋቴቨር ድምር ነው የሚለየህ። አጠገባችሁ ላለው ሰው እንዲህ በሉት፣ ድምር ይለያል በሉት። ለምሳሌ ሌላው መሆን የማይችልለት ነገር አንተ ጋር ተደምሮ ሲሆን ይለያል። ሌላው ግብፃውያን ባህር እንደሆነ አውቀው አንተ በምትሻገርበት የደረቅ ምድር እንዴት ሆነለት ብለው ኢቭን ኢፍ ባንተ ኤክስፒሪየንስ እንግባ ቢሉ እነሱ ይሰምጣሉ። አጠገባችሁ ላለው ሰው እንደዚህ በሚል ሚስጥራዊ የሆነ መንፈሳዊ ልምምድ ለፍጥረታዊ ሰው ሞኝ የሚያስብል ለፍጥረታዊ ሰው የማያውቅ የሚመስል ግን listen እነሱ የሚያምኑት ነገ በእንዲያ ይሆናል ሲባል ነው። አንተ ግን በእንዲያ ሳይሆን ውስጥ ባለው እስር ቤት የተጠየቀው ጥያቄ ይሄ ነው። ባለፈው እሁድ ስናገር ሰምታችሁ ይሆናል። ምናልባት መጽሔቱ ላይ ስላለ ዛሬ መጽሔት ስገዙ ታያላችሁ። እሁድ ዕለት መጽሔት ተመርቋል። እስር ቤት የታሰረ ልጅ አለ። ታሪኩን ታስታውሱት ከሆነ አጎት ሆኖ አጎቷ የደፈራት ሴት ዛሬ ምነግርሽን ነገር ባሰሚ ብትሄጂ አጎትሽ ይደፍርሻል ስል እንዲህ አይነት ነገር ለነሱ ሞኝነት ስለሆነ ተነስታ ሄደች። ዜን በቢላዋ አስፈራርቶ እንደሚደፍራት ነው የተናገርኩት። በቢላዋ አስፈራርቶ ደፈራት። አንድ ሳምንት ሙሉ አስቀመጣት። አንድ ሳምንት በኋላ አመልጣ መጣች። ያችኑ መልእክት ተጸጽተሽ ያለሽ ሴት አለሽና ውጪ ሲባል ወጣች። አንቺ ባለፈው መልእክት አምጥቼልሻል ነበር የዛሬ ሳምንት። አዎ የእግዚአብሔር ሰው ቃልህን ንቄ ቀጥታ ገባው። ጓደኛዬም ስለነበረች አብርሽ አድራለሁ አለችኝ። ልክ እሷ ግን እዛ ስትደርስ እሷን አስፈራርቶ መለሳት እና ደፈረኝ። እዚህ ጋር ነው ጌታ እንዲያለኝ በዚች 15 ደቂቃ ውስጥ እዚሁ ግቢ ውስጥ ይያዛል። ጸለይኩ። እዚሁ ግቢ ውስጥ ተይዞ ይምጣልኩ። አንዳንድ እንግዶች የተጋበዙ ሰዎች ከዚህ በፊት የማያውቁኝ ሰዎች ስለነበሩ ምን አለ አሁን እሱን ትቶ ገጽ 28ን ቢያነብልን ግን በደንብ ነው የሚናገረኝን የምሰማው። ከ15 ደቂቃ በኋላ ግቢው ግርግር ሆነ፣ ጩኸት ሆነ። ምንድነው ሲባል የኛ ልጆች እጁን እግሩን ፍርፍን አድርገው ቀጥታ አስገቡት። ምን ልታረግ መጣ? መጽሔቱ ላይ ታነቡታላችሁ ዛሬ የምትወስዱት። በቃ ይንደፋደፋል። ጌታ አሳልፈ ለፖሊስ ጣቢያ ስጣለኝ ሰጠው። ከዛ እሱ ራሱ ከሳሽ ሆነ ማለት ነው። በምን እንዳመጡኝ አላውቅም፣ ግቢ ውስጥ ግን አስገብተውኛል አለ። ልጅቷ ቃል ስጪ ስትባል
እንዲህ አለች። እንዴት አወቅሽ አላት መርማሪው። እንዴት አወቅሽ? ሴት ነች ወንድ አብና አይዲያ ሴት ነች ወንድ ነው። እና እዛ እንግዲህ የእግዚአብሔር ሰው ተናገረኝ አለች። መቼ ነው የተናገረሽ? ከመደፈሪ በፊት ከሳምንት በፊት። መጠራት አለበት ስማቸው ማን ነው? መጥሪያ ለኔ መጥሪያ። እንዴት አየ? ምን እንደምትደፈር በመንፈሱ አማካኝነት ምንድነው መንፈሱ አላለኝም እንጂ ቢለኝ ኒኩለር ነበር ነው። አጠገብ ላለው ሰው እግዚአብሔር በሉት ሊያወራህ ይፈልጋል። እግዚአብሔር በሉት ሊመራህ ይፈልጋል። እግዚአብሔር በሉት ሊያወራህ ይፈልጋል። ሞኝ ሰው በሉት የዚህ ዓለም ሰው በሉት ከእግዚአብሔር ሰምተህ በምታረገው በሉት ብዙ ስም ሊያወጣልህ ይችላል። አንተ ግን በሉት ነገርህና በሉት ስፍራ ከተማህ እንዳይፈርስ በሉት ከሱ የተለየ መንገድ አትጓዝ። እግዚአብሔርን መስማት በሉት የልጅነት ስልጣን ነው። የልጅነት መብት ነው። የልጅነት ሁኔታ ነው። ሄይ አዎ የዚህ ዓለም ጥበብ ግን አይደለም። የዚህ ዓለም ጥበብ አይደለም። ታውቃላችሁ ዮሐንስ ወንጌል ምዕራፍ 10 ከቁጥር 26 እስከ 27 አንብቤዋለሁ፣ ተናግሬዋለሁ። ግን ልናገር። በጎቼ ድምጼን እኔም አውቃቸዋለሁ አለ። ወገኖቼ are you a disciple of Christ? የዲሳይፕል የጌታ የኢየሱስ ክርስቶስ ደቀ መዝሙር ናችሁ? are you a disciple? የሱ ዲሳይፕል ናችሁ? የሱ ደቀ መዝሙር ናችሁ? እንግዲያውስ አይከፈልበትም። መብታችሁን ግን እነግራችኋለሁ። መብታችሁ ይሄ ነው። በየቀኑ ሊመራችሁ፣ በየቀኑ ሊነግራችሁ፣ በየቀኑ ሊያወራችሁ ነገ ስለሚሆነው የዛሬ ወር ስለሚሆነው በህይወታችሁ ቢዝነሳችሁ መውጣት ሄይ በጅምላ ሳይሆን ፐርሰናል ኮኔክሽን። አጠገብ ላለው ሰው ፐርሰናል በሉት፣ በግልህ በሉት፣ በግልህ በሉት። ባካችሁ አይሰማም። በግልህ የእግዚአብሔር ቃል ሲናገር እና ምን እንሆንልህ አይነት ነው። ኤፌሶን ምዕራፍ 3 ከቁጥር 16 17 እንዲህ ይላል። በመንፈሱ ይልና በውስጥ ሰውነታችሁ ምን በሉ? አቤት ጮክ በልና አንብብልኝ እስቲ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት ይስጣችሁ። አሜን። ድገማት እስቲ መጀመሪያው በመንፈሱ በውስጥ ሰውነታችሁ በኃይል በቃ ጌታ ይባርክህ። ቃሉን ለማግኘት ከፈለጋችሁ ኤፌሶን ምዕራፍ 3 ከቁጥር 16 እስከ 17 በመንፈሱ በኃይል እንድትጠነክሩ። ምን አይነት ጥንካሬ! በጎች እረኛቸውን የሚሰሙበት ድምጽ። ኮንፊውዥን እንዴት ይመጣል? ዲስአፖይንትድ መሆን እንዴት ይመጣል? ማዘን፣ መጨነቅ፣ ግራ መጋባት፣ ተስፋ ያረጋችሁት ነገር የጀመራችሁት ነገር ሲበላሽ እንዴት ሊበላሽ ቻለ? እዛ ብሌም እዚህ ኖ ጣትህን አትጠቁም። የመጀመሪያው አንተ መስማት ለምን አልቻልክም? አንተ ማድመጥ ለምን አልቻልክም? ምክንያቱ ይሄ ነው፣ የሥጋ ሥራ። መንፈስ በሰው ልጆች በውስጣዊ መንገድ መነካካትና መነጋገር እንዳይጀምር የእግዚአብሔር መንፈስ ልክ ለጴጥሮስ እንደሆነው ይህንን ሥጋና ደም አልገለጠልህም እንዳለው ሥጋና ደም እንዳይገልጥ የሚያደርጉ ከሥጋዊ ምድር የላቁ ከሥጋዊ ምድር የሸሹ
ከስጋዊ ምድር የጠፉ ማንነቶች እስከሌሉ ድረስ አሁንም ቢሆን ዳግም ልትወለድ ትችላለህ። መንፈሱን ማድመጥ ግን አትችልም። ሁሉ ጊዜ ባንተ ዙሪያ በጀመርከው ነገር ሁሉ ከተማውና ቅጥሮ ይፈርሳል፣ መፈራረስ ይሆናል። ያላሰብከው ድንገት ያልጠበቅከው ነገር ሀፕን ያደርግብሃል። ዋይናት መመሪያ አትሰማም። እንደ ምንድነው ሲባል መንፈሱን የማይዝ መንፈሱን የማይመረምር መንፈሱን የማያውቅ መንፈስ ምሳሌ 25 ቅጥሩ እንደፈረሰበት ዘን ደቀ መዝሙር ምን መሆን አለበት? የመጀመሪያው ደረጃ እንዴት ሰማለው የሚል ጭንቀቱ አይደለም። እንዴት ሰማለው ሳይሆን ከስጋ ክልል ሙሉ ለሙሉ ይወጣል። የስጋ አስጨናቂ ነው። ቀላል ነገር አይደለም። ቀላል ነገር አይደለም። ስጋን መላቀቅ ቀላል ነገር አይደለም። ቢሆንም ግን የእግዚአብሔር ጸጋ ያግዛል። ሁሉ ጊዜም ቢሆን በሉት አጠገባቸው ያለው ሰው የእግዚአብሔርን ነገር ለመፈጸም በየቀኑ አዳዲስ ነገር በህይወት ጨምር። ያ ጊዜ ሳታገኘው በመንፈሱ አማካኝነት አንተና እግዚአብሔር መነጋገር ትጀምራላችሁ። ሁሉ ጊዜ በሉት የስጋን ስራ የሚሰራ ሰው ከእግዚአብሔር ድምጽ እየራቀ ይሄዳል። ሁሉ ጊዜ በሉት የመንፈስን ደስታ የእግዚአብሔር መንፈስን ፍላጎት የጽድቅን ጎዳና የሚሰራ ሰው ሁሉ ጊዜ በሉት ድገሙና በሉት እስቲ ሁሉ ጊዜ ወደ እግዚአብሔር ድምጽ እየቀረበ ይመጣል። አያለው ባይኖቼ የፈራረሱ ነገሮች ላይ ሳይወድሙ ትደርሳላችሁ። አያለው ባይኖቼ ድብን ብለው ጥፋት ተብሎባቸው የተበታተኑ ነገሮች ላይ እግዚአብሔር ውሉ ገመዱ ማሰሪያው መፍቻው መቋጫው የቱ እንደሆነ ያሳያችኋል። አያለው ባይኖቼ እግዚአብሔር የተሰወሩ ነገሮችን በጆሮአችሁ ማፍሰስ ይጀምራል። እግዚአብሔር የተሰወሩ ነገሮችን ማውራት ይጀምራል። እግዚአብሔር ያዘናችሁበትን ነገር መክፈት ይጀምራል። ይሄ ቀን ምን አይነት ነው ለደቀ መዛሙርቶች? ይሄ ቀን የእግዚአብሔርን ድምጽ የመስማት ምሽት፣ በእግዚአብሔር ድምጽ ታላቅ ፍሪዳ መጥገብ። እጆች ይነሱ፣ እጆች ይነሱ። በእግሮቻችን እንቆማለን። በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ። አሮን ነው። አንዳንድ ጊዜ ለሚጠራችሁ ለሚነገራችሁ ነገር የማይገባ ነገር ተናግራችሁ ታውቁ ይሆን? ና ለሚልህ ሰው ምን አልክ ብለህ ይሆን? እባክህ ፈቃደኛ ነህ አብሬህ ሉጣ ሲል መቼ የማይመልስ የማይገጥም ወርድ የማይገጥም ባይገባችሁም ለእናንተ ባይነግራችሁም ግን ያ ሰው ትክክለኛ ግራመር የጠበቀ ቋንቋ ባለመመለሳችሁ ወይ እንደብድ ወይ እንደሞኛ አይቷቸዋል። ለምን? ቋንቋ ሐሳብ መግለጫ ውስጣዊ ማንነት መግባቢያ ነው። ቋንቋን የምትሰሙበት የመጀመሪያው ነገር ግን የመስሚያ መንገድ ነው። ሳሰሙ ለብዙ ዘመን ኖራችሁ ልክ እንደዚህ አሁን እንደሰጠሁት ምሳሌ ከእግዚአብሔር ዘንድ ብዙ ነገር ሳይወጣላችሁ ብዙ ነገሮቻችሁ ፌል ያደርጉ ራይናው አሁን የእግዚአብሔር ጸጋ በዛ ጉዳይ ላይ ማለፍ ይጀምራል። ስላለፈው ነገራችሁ ምን አለ እግዚአብሔር ሆይ ያኔ ብትነግረኝ ኖሮ የምትሉ አይዟችሁ። እርግጥ ነው መሽቷል፣ ግን አልረፈደም። አይሰማም። እርግጥ ነው መሽቷል በሉ አጠገባችሁ ላለው ሰው፣ ግን አልረፈደም። አዎ አዎ፣ እግዚአብሔር ዛሬ መክፈት ይጀምራል።